እነዚህን ፕሮቴክት ካላረግን አደገኛ ነው። ፕራይመሪ የለውጥ እንቅፋት ጥሩ ነው ያለነው የሚል እምነት ነው። ሰዎች ጥሩ ነው ያሉት በሰፈራቸው ተቀምጠው ነው። ዓለም የት እንደደረሰ ሌላ ሰው የት እንዳለ እንዴት ምናምን ዞር ሲሉ አረኛ ጅማ በጣም ቆንጆ ነች ብለን የሆነ ከወረዳ የመጣ ሰው ጅማ ሲመጣ ወይ በጣም የሚገርም ነው ይላል። ወደ አዲስ አበባ ሲሄድ ደግሞ ጅማ ዜሮ ትሆናለች። ወደ ውጭ ሲወጣ ደግሞ አዲስ አበባ ዓለም እንደዚህ ነው። ሌላ ሀገር ስትሄድ ሌላ ቦታ ስትሄድ ብዙ ነገሮችን አለ። ቁጭ ብለ ሰፈር ላይ እንዴት ነው እየሆንክ ያለሁት? ህይወቴ ወዴት እየሄደ ነው? ልክ ነኝ ወይ? ዓላማዬ አንፃር ልክ ነኝ ወይ? አካሄዴ ምን ይመስላል? በትክክለኛው መስመር ላይ ነኝ ወይ በሚል ኤቭሪ ታይም ራስን ሂሳብ ማድረግ በአእምሮ ነው የምናደርገው። አእምሮአችን ውድ መሳሪያችን ነው። የህዝብ ሽንት ቤት ማድረግ የለብንም። ብዙ ሰው አእምሮን የህዝብ ሽንት ቤት ያደረገ። ስለ ቼንጅ ማኔጅመንት ያጠኑ ሰዎች ሲገልጹ ዓለም ላይ ለውጥ ማምጣት ያልተቻለው 75% በላይ የዓለም ህዝብ በጣም ጥሩ አህዋል ላይ ነኝ ስላለ ነው። ሰዎች ብዙ ጊዜ ሙስሊሞች ሞኝ የሚሆኑት አእምሮአቸውን ካልተጠቀሙ ነው። አእምሮን የማይጠቀም ሰው መሸወዱ አይቀርም። በዚህ ዘመን ሶሻል ሚዲያ ውሰዱ ምናምን ውሰዱ በሰው ዘንድ እየተጫወቱ ያሉ አካላት ምንድነው የሚሰሩት ስትል በቀስ ብለው ስራህን መቆጣጠር ፈለጉ። ስራህን ለመቆጣጠር አንተን መቆጣጠር አለባቸው። አንተን ለመቆጣጠር እምነትህን መቆጣጠር፣ አስተሳሰብን መቆጣጠር አለባቸው። አስተሳሰብን ለመቆጣጠር ስታስብ ግብአት የምታረገውን መረጃ መቆጣጠር አለባቸው። ግብአት የምታረገውን መረጃ ለመቆጣጠር አይንና ጆሮህን ኮንትሮል ማድረግ አለባቸው። አይንና ጆሮህን ለመቆጣጠር የምትከታተለውን ሚዲያ መቆጣጠር አለባቸው። የምትከታተለውን ሚዲያ ኮንትሮል አድርገው የሆነ አካል ተከታይ ያደረጉ ማለት ከዛ በኋላ ብሎ እንደዚህ ሽንት ቤት ይገባል። 50% ወደ አእምሮአችን የገቡ ነገሮች መግቢያ መንገዱ አይን ነው። 30% አካባቢ ጆሮ ነው። ትልቁ ያለን መሰረታዊ መሳሪያችን እሱ ነው። እንጠየቅበታለን። እንዴት እያስተናገድነው ነው? እንዴት እየተጠቀምነው ነው? እንዴት ፕሮቴክት እያደረግን ነው? ሲጠይቁ እኔ ደግሞ ስለ ሸርሸር ነገር ነበር የምጠይቀው ይላል። ለምን ሲባል ሙስሊሞች እዛ ውስጥ እንዳይወድቁ ትራፕ ውስጥ እንዳይገቡ እንዳይበሉ ለመጠበቅ ስላል ህፃናቶች ለአቅመ አዳም ወር ሔዋን እስኪደርሱ የተኛ ሰው ከእንቅልፍ እስኪነቃ ያበደ ሰው እስኪድን ድረስ ተጠያቂነት የለበትም። በመንገዳችን ላይ በዲናችን ላይ በሀገራችን ላይ በአህዋላችን ላይ በስራችን ላይ በትምህርታችን ላይ በሁሉም ነገር አእምሮ በጣም ወሳኝ ነው። ሰው ነው እንደሚሸት የሚነግረን እንጂ እዚህ ጎረቤት ያለው አይነግረንም ማለት